ሰላም ጤናና ታላቅ አክብሮት ለእናንተ ይሁን። ውድ እውነተኛ የባራካውያን የመድፈኞቹ ቤተሰቦች የሰሜን ለንደን ኩራት የለንደን ንጉሥ በሆነው በአርሰናል ስም ሁላችሁንም ወደ ቻናላችን እንኳን በደህና መጣችሁ እላለሁ። ቀያዮቹና ነጮቹ መድፈኞቹ ዘንድሮ ለአንድ ትልቅ ዓላማ ለአንድ ታላቅ ክብር ወደ ሜዳ መውጣታቸውን እያየን ነው። ያ ክብር ደግሞ የፕሪሚየር ሊጉን ዋንጫ ወደ ኤሚሬትስ መመለስ ነው። ዛሬ እጅግ በጣም ወሳኝና ልብን ሰቅለው የሚያቆዩ የደጋፊን ስሜት ኮርክረው እስከ መጨረሻው የሚያስኮረኩሩ አዳዲስ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። ከፊት ለፊታችን ከአስቶን ቪላ ጋር የምናደርገው ከባድ ፍልሚያ አለ። ይህ ጨዋታ ተራ ጨዋታ አይደለም። ባለፈው የውድድር ዓመት ዋንጫውን እንዳናነሳ ያደረጉን ቪላዎችን የምንበቀልበት፣ ጉልበታችንን የምናሳይበት ልዩ ምሽት ነው። ታዲያ ከዚህ ታላቅ ጨዋታ በፊት ሚካኤል አርቴታ በጋዜጣዊ መግለጫው ላይ የሰጣቸው እጅግ አስገራሚ ምላሾች ምን ይመስላሉ? ብሩኖ ጉማሬሽ ወደ ልምምድ ተመልሷል። ኮንሳ ለቪላው ጨዋታ ዝግጁ ነው። ኮንሳ ከአስቶን ቪላ ያስፈረምነው ተጫዋች መሆኑም አይዘነጋም። የመጀመሪያውን የፕሪሚየር ሊጉን ጨዋታ በአርሰናል በኩል ተሰልፎ የሚያደርገውን ጨዋታ የቀድሞ ክለቡን ቪላን የሚገጥም ይሆናል። ከሁሉም በላይ ደግሞ አርቴታ ስለ ሁሊያን አልቫሬስ ስልክ መደወል ለተነሳበት ጥያቄ የሰጠው ሚስጥራዊ ምላሽ ምን ይመስላል? ይህን ሁሉ የምንተነትንበት እስከ ቪዲዮ መጨረሻ ድረስ በአንክሮት እንድትከታተሉ የሚያደርግ አስደናቂ ዝግጅት አለን። ለአርሰናል ያላችሁን ፍቅር በኮሜንት ላይ ከሞን ገነርስ በማለት ግለጹልኝ። ቪዲዮን ላይክ በማድረግ ደግሞ የቤተሰባችን ጥንካሬ አሳዩ። አሁን በቀጥታ ወደ ዋናው ዜናዎች እናልፋለን። ውድ መድፈኞች የመጀመሪያውን የምስራች ይዤላችሁ ልጀምር። ቡድናችን አስቶን ቪላን ለመግጠም ወደ ቪላ ፓርክ በሚያደርገው አስቸጋሪ ጉዞ ላይ ትልቅ የሰው ኃይል ጥንካሬ አግኝቷል። ሚካኤል አርቴታ ራሱ በይፋ እንዳረጋገጠው ኮንሳ ለአስቶን ቪላ ጨዋታ ሙሉ በሙሉ ዝግጁ ነው። ይህ ለቡድናችን የተከላካይ ክፍልም ሆነ ለአጠቃላይ ስልታችን ትልቅ መነቃቃት ነው። ኮንሳ በሜዳ ላይ ያለው ብስለት፣ የኳስ ቁጥጥር ብቃትና ጨዋታዎችን የማንበብ ችሎታው በአስቶን ቪላው ጨዋታ ላይ እጅግ በጣም ያስፈልገናል። አርቴታ ይህንን ማረጋገጡ በደጋፊው ልብ ውስጥ ትልቅ መተማመንን ፈጥሯል። የበለጠ የሚያስደስተው ዜና ግን እዚህ ላይ አያበቃም። ሌላው በጉጉት ሲጠበቅ የነበረው ብሩኖ ጉማሬሽ ወደ ልምምድ መመለሱ ተረጋግጧል። አርቴታ እንዳለው ከሆነ ጉማሬሽ ለቪላው ጨዋታ ዝግጁ ሊሆን የሚችልበት እድል በጣም ሰፊ ነው። እስቲ ያስቡት መድፈኞቹ፣ ጉማሬሽ በቡድኑ ውስጥ ሲኖር የሚኖረውን የመሃል ሜዳ የበላይነት። የእሱ ወደ ልምምድ መመለስ ብቻ ሳይሆን ለቪላ ጨዋታ ሊሰለፍ ይችላል መባሉ የአርሰናልን የመሃል ሜዳ ብረት ያደርገዋል። ኳስ የማቋረጥ ጨዋታዎችን የማደራጀትና ወደፊት የማድረስ ብቃቱ የአርቴታን ስልት ፍጹም ያደርጓል። በአስቶን ቪላው ጨዋታ ላይ እነዚህን ሁለት ተጫዋቾች መገኘታቸው ቪላዎችም በገዛ ሜዳቸው ላይ ክንዳቸውን ለማስጠም የምናደርገውን ጥረት እጅግ ቀላል ያደርገዋል። እናንተስ የጉማሬሽና የኮንሳ መገኘት በጨዋታው ላይ ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ? አሁን ደግሞ ሁላችንም በጉጉት ወደምንጠብቁት በማህበራዊ ሚዲያ ላይ መነጋገሪያ ወደ ሆነው አንቱራዥ ጉዳይ እናልፋለን። በዝውውር መስኮቱ ስማቸው ከአርሰናል ጋር ሲያያዝ ከነበሩት ታላላቅ ተጫዋቾች መካከል ሁሊያን አልቫሬስ አንዱ እንደነበረም ይታወሳል። በጋዜጣዊ መግለጫው ላይ አንድ ጋዜጠኛ ሚካኤል አርቴታን እጅግ አስገራሚ ጥያቄ ጠየቀው። ጥያቄው ምን ነበረ? አርቴታ ለአልቫሬስ ደውለለት እሱ ግን ስልክን አላነሳውም ተብሏል። በዚህ ላይ ምን ትላለህ የሚል ነበረ። በነገራችን ላይ በዚህ ጉዳይ ላይ ትናንትና ቪዲዮ መስራታችንም ይታወሳል። ይህ ጥያቄ አዳራሹን ጭምጭምታ ውስጥ የከተተ ቢሆንም አሰልጣኝን ሚካኤል አርቴታ ግን በተለመደው ብልህነቱና በሳልነቱ አስገራሚ ምላሽ ሰጥቷል። አርቴታ ፈገግ ብሎ በዚህ ጉዳይ ላይ በአደባባይ አስተያየት እንደማልሰጥ ታውቃላችሁ፣ ያ ሌላ ስራ መስራት ይሆናል ብሏል። ዋው! ምን አይነት የበሰለ ምላሽ ነው! አርቴታ ሁልጊዜም ቢሆን የዝውውር ሚስጥሮችን በአደባባይ መናገር አይፈልግም። ያ ሌላ ስራ መስራት ይሆናል ማለቱ
እሱ ትኩረቱ ሙሉ በሙሉ ሜዳ ላይና አርሰናልን ማሸነፍ ላይ ብቻ እንደሆነም ያሳያል። ነገር ግን ደጋፊዎች ይህንን ንግግር በተለያየ መንገድ እየተረጎሙት ይገኛል። አንዳንዶቹ አርቴታ ዝም ማለቱ በእርግጥም ንግግሮች ነበሩ፣ ነገር ግን ሚስጥሩ እንዳይወጣ ፈልጎ ነው ይላሉ። ሌሎች ደግሞ ወሬውን ለማጣጣል የተጠቀመበት ዘዴ ነው ይላሉ። ለማንኛውም የአርቴታ ዝምታ ሁልጊዜም ጀርባው ትልቅ ሚስጥር አለ። ይህ ንግግር ለአርሰናል ደጋፊዎች ትልቅ የቤት ስራም ሰጥቷቸዋል። ወደ መጨረሻውና ሁላችንንም ልብ ወደሚነካው ዜና እንሂድ። ስለ ጋብርኤል ማርቲኔሊ በሜዳ ላይ ያለው ታጋይነት፣ ለአርሰናል አርማ ያለው ታማኝነትና ያለው ልዩ ተስጦ ሁላችንም እናውቃለን። በቅርቡ አንዳንድ የፎርም መውረዶች ሲታዩበት የነቀፉት አልጠፉም። ነገር ግን አሰልጣኝ ሚካኤል አርቴታ ስለ ጋቢ ሲጠየቅ የተናገረው ንግግር እውነተኛ የአርሰናል አባት መሆኑን ያስመሰከረበት ነበር። አርቴታ እንዲህ አለ፣ ጋቢን ምን ያህል እንደምንወደው ሁሉም ሰው ያውቃል፣ እንዲሁም ይገነዘባል። ይህ ንግግር በማርቲኔሊ ላይ ያለውን ፍጹም እምነት የሚያሳይ ነው። አርቴታ ጨምሮ ሲናገር ውጤቱ ምንም ይሁን ምን የሚሆነው ሁሉ ሰው በዛ ነገር በመስማማቱ ምክንያት ነው። ይህ ማለት በአርሰናል ቤት ውስጥ ያለው አንድነት፣ ፍቅርና መተማመን ምን ያህል ጠንካራ እንደሆነ ማሳያ ነው። ውጤት ቢመጣም ባይመጣም፣ ተጫዋቾች ቢያጠፉም ባያጠፉም እርስ በርስ መደጋገፍ እንዳለ የሚያሳይ ትልቅ ምስክርነት ነው። ማርቲኔሊ ይህንን ድጋፍ ይዞ ወደ ቀድሞ አስፈሪ ብቃቱ እንደሚመለስ ምንም ጥርጥር የለውም። የእኛ ጋቢ ያ በግራ መስመር ላይ ተከላካዮችን የሚያበሳጨው አስፈሪ ማርቲኔሊ በአርቴታ እምነትና በደጋፊው ፍቅር ታግዞ በአስቶን ቪላ ጨዋታ ላይ ታሪክ እንደሚሰራም እንጠብቃለን። ውድ የመድፈኞቹ ቤተሰቦች የዛሬው መረጃዎቻችን እነዚህን ይመስሉ ነበር። ኮንሳና ጉማሬሽ ለቪላው ጨዋታ ዝግጁ መሆናቸው፣ አርቴታ ስለ አልቫሬዝ የሰጠው ሚስጥራዊ ምላሽና ስለ ማርቲኔሊ የተናገረው ልብ የሚነካ ንግግር ቡድናችን አሁንም ባለበት ፍጹም አንድነት ላይ መሆኑን ያሳያል። አሁን ደግሞ ጥያቄውን ወደ እናንተ ላድርገው። ጉማሬሽ እና ኮንሳ በቪላው ጨዋታ ላይ በቋሚነት መሰለፍ አለባቸው ብላችሁ ታስባላችሁ? ማርቲኔሊ ከአርቴታ ካገኘው ከዚህ ትልቅ እምነት በኋላ በአስቶን ቪላ ጎል ያስቆጥር ይሆን? አርቴታ ስልኩን አላነሳም ስለተባለው ወሬ የሰጠው ምላሽ ምንን ያሳያችኋል? ሀሳባችሁን በኮሜንት መስጫ ላይ አስፍሩልኝ። እያንዳንዱን ኮሜንት አነባለሁ። ቪዲዮ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የአርሰናል ትልቁ ቤተሰብ አካል ይሁኑ። አርሰናል ለዘላለም ያሸንፋል። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።